ሰላም እንዴት ናችሁ? ቻሌንጃችን ለ8ኛ ተከታታይ ቀን ቀጥሏል። ዛሬም እንደተለመደው በጠዋት ተነስቼ ወደ ስራ ለመግባት ጥረት አደርጋለሁ። ከ2 ሰዓት በፊት ነው ወደ ቢሮ መግባት ያለብኝና መንገዱ አስቸጋሪ ቢሆንም ያሉትን ውጣ ውረዶች ተጋፍጬ በጊዜ ወደ ስራ እየገባው እገኛለሁ። ቤተሰብ እንዴት ናችሁ? ዛሬ 8ኛ ቀኑን የያዘውን ቻሌንጃችን እንቀጥላለን። በተሳካ ሁኔታ እንደምንጨርሰው ተስፋ አደርጋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የሚገርማችሁ ዛሬ ከሁሉም ቀናቶች ቀደም ብዬ ነው የወጣሁትና በጊዜ የምደርስ ይመስለኛል። ወይም ደግሞ ሳልደርስ ቀደም ብዬ ወርድና ወክ አደርጋለሁ ትንሽ እንጂ በጣም ቀደም ብላችሁ ስትገቡ ብዙ ደስ የሚል ነገር የለውም። እና እስኪ አብረን የምናየው ይሆናል የ8ኛው ቀናችን ቻሌንጅ ምን እንደሚመስል ዊል ሲ። እስካሁን ግን በተሳካ ሁኔታ እየገባው ነው የሚገኘው፣ እግዚአብሔር ይመስገን። ምንድነው ቁም ነገሩ? በጠዋት በጊዜ ወደ ስራ መግባት ያን ያክል ቁም ነገር ላይሆን ይችላል። ነገር ግን ራሳችሁን አንድ ነገር ላይ ኮንሲስተንት አድርጋችሁ መቀጠል መቻላችሁን ትፈትኑት የምትችሉት እንደዚህ አይነት ጥቃቅን የሚመስሉ ቻሌንጆችን ለራሳችሁ በመስጠት ነው። ኢነርጂ በሌሊት ስትወጡ ግን ኢነርጂ እንዳይመስላችሁ የሚሰማችሁ በስማ ደስ ሲል እኔም ራሴን እየፈተንኩት እገኛለሁ። እናም እንዳሰብኩት ቀላል አይደለም። እውነት ለመናገር በጠዋት እየተነሳው ስራ መግባት ተራ ነገር ነበር የመሰለኝ። ግን ኮንሲስተንትሊ ስታደርጉት እና ደግሞ ኢንቴንሽናሊ ያን ነገር ማድረግ እንዳለባችሁ ግዴታ ሆኖ ሲሰማችሁ እንደ ትልቅ ጉዳይ ትቆጥሩታላችሁ እና ያ ነገር የእናንተ ልማድ ሆኖ እስኪዋሃዳችሁ ድረስ ትንሽ ሊፈትን ይችላል። ነገር ግን እኔ በጠዋት ወደ ስራ እየገባው ብቻ ሳይሆን ቪዲዮ እየቀረስኩም ለእናንተ ማድረሱን በተከታታይ እያደረግኩት እገኛለሁ። ይህም ትልቅ ለእኔ ትምህርት ነው እየሆነኝ ያለው።
በጊዜ ደርሻለሁ። ኦልሞስት 20 ጉዳይ ለ2 አካባቢ ማለት ነው። 22 ቀናቶች ይቀሩኛል። አብራችሁኝ እንድትሆኑና ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስለጠይቃለሁ። አመሰግናለሁ። ቻው